150 አካባቢ ሴቶች ጋር ተኝቻለሁ ማለት ነው አይ ሐሳቡን በትክክል እንትን እኮ አላልኩም ገባኝ 150 አካባቢ ከዛ አጠቃላይ ደግሞ ቢቆጠሩ ምኖቹ ቢቆጠሩ ሴተኛ ዳሪዎች እንትኑን በደንብ አልሰማኩም መሰለኝ እንዴት እዛ ጋር የሚለው 150 አካባቢ የሚጠጉ ፍቅረኞች ነበሩ እኮ ያው ታዲያ ግን እዛ ላይ ሙሉን ከዛ በፊት የነበረውን ሐረግ አልሰማኩም ለምሳሌ ማንንም ሰው አልሰማውም ይኸውልህ እኔ የፈለኩት ምኑን መሰለ ሰው የፈለገውን የሰማውን ሰው የቀረበለትን ነገር ሰምቷል በሰማው ነገርም ኮሜንቶችን ለዛ ነው ከኮሜንት የተነሳውልህ ለዛ ነው ኮሜንቶች ላይ አይታቸው ከሆነ አንዳንዱ በቃ ሚስቴን አላምናትም የሚል አለ አንዳንዱ ማግባት ሁሉ ተስፋ የቆረጠ ሰዎች አይቻለሁ ውይ እንደዚህ ከሆነ በአንተ ቪዲዮ ምክንያት በአንተ ምክንያት ወይ አንተ ተናግረ ይዳል ማለት ነው የምትናገረውን ተናግረ ይዳል አንተ ገብን ማህበረሰቡ መካከል የፈጠረው እሳቤ ቀላል አይደለም ምክንያቱም እኔ በደንብ ዲቴል ገብቼ ያላየሁት መስሎ ሆኖ እንጂ ኢቭን የእያንዳንዳቸውን የሰዎች ኮሜንት ስክሪንሾት አድርጌዋለሁ እና አንዳንዱ ተስፋ ቆርጧል በስመ አብ ወወልድ ወመንፈስ ቅዱስ የሚል አለ ኧረ አላህ ምን ተፈጠረ በጌታ በኢየሱስ ብሎ የሚል አለ አንተን ራሱ ወደ ንስሐ እንድትመጣ ምናምን የሚጠይቁ በጣም ብዙ ኮሜንቶችን አይቻለሁ እና ከነዛው ግን በጣም የሳቦኝ ከዚህ በኋላ በቃ አላገባም ላገባ አስቤ ነበር የማግባት ሐሳቤን ትቼዋለሁ የሚልም አይቻለሁ ስለዚህ ከዛ አንፃር አንተ ተናግረህ ከሄድክ በኋላ እስቲ በዕለት ህይወትህ በጓደኞች አካባቢ በምትኖርበት አካባቢ ራሱ አንተ አሁን የት ነው የምትኖረው መኖሪያ ሐዋሳ ነው የምትኖረው አዲስ አበባ ነው የምትኖረው ጃክሮስ ነው የምትኖረው እኮ እዛ አካባቢ አሁን ባለትዳሮች አሉ አንተ የገባህበት አካባቢ አይፈሩም ለምንድን ነው እንዴ ብዙ ባለትዳሮች ከኔ ጋር አብረው ተኝተዋል የብዙ ባለትዳሮች አይ አንተም እንደ ሌሎቹ ማለት ነው ይሄ ባህሪን አንድ ልንገርክ እሰማለሁኝ እስከመጨረሻው ከዛ በኋላ ደግሞ የሰማሁትን እያንዳንዷን እስከመጨረሻው መልስ ሰጣለሁኝ ግን አንተ እየጠየቀኝ ያለኸው ማለት ነው ያልተጻፈ ነገር ነው ያልተጻፈ ማለት ከባለትዳሮች ጋር ተኝቻለሁ የሚል አሳየኝ ከብዙ ባለትዳሮች አሳየኝ የሚል እሺ ኢቭን ከርዕሱ ጀምሮ ርዕሱን ያለውም ከጻፈው አንተ እኮ ነው ያለውም የጻፈው ርዕሱን አይደል አንተ አይደለህማ እንግዲህ የጻፍከው እኛ ግን የምንመለከተው በሚዲያው የተላለፈው ርዕሱ ከኔ አፍ የወጣው ነው ወይስ የሆነ ሰው የሰጠውን ርዕስ ነው የምታምነው ርዕሱንም ነው ሚዲያውን እናምነዋለን ሚዲያውን ሰማዋለን ርዕሱን ነው የምታምነው ወይስ የተናገርኩት ነው እኛ ርዕሱንም ነው የምንሰማው እሺ የኔን ፎቶ የሆነ አካል የሆነ ሚዲያ አድርጎ እንደዚህ 10 ምናምን ሰዎችን እንዲያደርጉ ገሉ ምናምን ታስሯል ምናምን ቢባል ቪዲዮ አለ አንተ አይደለም ቪዲዮ ላይ እኔ አልተናገርኩም እኮ ወይ ደግሞ ምላሽ አልሰጠህም ለዛ ጉዳይ ያን ጉዳይ ከአፌ ሰምታል አይደለም ያንን ጉዳይ ደግሞ የተናገርኩበትን አሰማኝ አይደለም ያን ይሄው እየነገርኩት ተምብሬሉንም እኮ አይተናል እያልኩ ነው ባይ ቪዲዮና ሰይ እኔ እንደዛ ያልኩበትን ከ150 በላይ ባለትዳሮች ጋር ተኝቻለሁ የሚል ቪዲዮ አሳየኝ አይደለም ተምብሬሉን ነው እያወራን ያለው እሱ እኔ አይመለከተኝም ለምን አልተቃወምኩም ማንን ነው የምቃወመው ባለሚዲያው እንደዛ ብሎ አልጻፈም እንደዛ ተኝቻለሁ ከ150 ሴቶች ጋር የሚል ባለትዳር ሴቶች ጋር የሚል አልጻፈም ምንድነው ርዕሱ ሌላ የተቆራረጠ ሚዲያ ከዋናው ላይ ከማን ያዘዋል ወስደው ሌላ ሰዎች ሰርተውበት ሊሆን ይችላል ግን ሌላ ሰዎች ሰርተውበታል ግን ማን ያዘዋል እንደዛ አድርጎ አልሰራም እነዛ ሚዲያዎችንስ ለምን መልስ አልሰጠህም እየታቃቸዋለሁ እኔ ሲጀመር ስለሱ ነገር ማንሳትና ማሰብ አልፈልግም ወደ ኋላ መመለስ አልፈልግም ስቶሪው ሲሰራ አይተው ከሆነ በበቀል ምክንያት እንደመኖር እዛ ውስጥ እንደገባ ፍቅር ይዞ በአንዲት ሴት ምክንያት እንደሆነ ስቶሪውን እንግዲህ የተሰራው እኔ ወለ ቪዲዮቹ ተቆርጠው ለምሳሌ ያላልከውን እንዳልክ ተደርጎ ይሰራል ሶሻል ሚዲያ ያረዳል ረጅም ዓመት የኖርኩበት ነው ግን እዚህ ላይ አንድ ሪያሊቲ ስንገር አስነግርህ ከአንድ ባለትዳር ሴት ጋር እኔ ወጥቼ አላውቅም የሚል አሳየኝ ዛሬ ደግሞ ሐሳብ እየቀየርኩ አይደለም ያለውን የተናገርኩትን አሳየኝ ያልኩትን የምክድ እኔ የሚያሳፍረኝ የምኖረው ህይወት ነው እንጂ የኖርኩትን ህይወት መናገር አያሳፍረኝም አንድ ሰው መሸማቀቅ እንትን ማለት ካለበት መካድ ካለበት እያደረገ ያለውን ነገር ነው እንጂ የሚናገረውን ነገር አይደለም ነበሩኝ በላይ ነበሩኝ ነው ከባለትዳር ጋር ተኝቼ አላውቅም ትላለህ ከባለትዳር ጋር እንደነበርክ ላሳየህ አይደል እሺ ታፍርበታለህ ለምንድን ነው አፍርበት እኔ ከባለትዳር ጋር ተኝቼ አላውቅም እያልክ ነው ከባለትዳር ጋር ተኝቼ አላውቅም እሺ አንተ ያልከኝ ምንድነው ከ150 አይደል ከ150 ባለትዳር ሴቶች ጋር ተኝታል ያልከኝ ላሳየህ አንዴ
ማቃት የቤተክርስቲያን ልጅ ሆና ነው መጀመሪያ ታገባ ይፈልጋል ስ ቀሚስ ካልሆነ አትለብስም ሱሪ የሚባል ምትናትልም እና በፊት የነበረኝ አመለካከት ቀሚስ ምትለብስ ሴት ጉርድ ምትለብስ ሴት ምናምን ጨዋ እንደውም ድንግል ነው መስላ ምትታየኝ በፊት። ሰዓቱን ከምጨርስ ለምን አልነግርም ያልኩት እንደግም እዚሁ እኮ አለ በአካል አለው ተገናኘን። ከዛ በኋላ ሄደን ከዛ ይሄኛው ሌላ ነው። ከዛ ፍቅረኛዋ ባሏ ሳይሆን ታሪኩ ባሏ አይደለም ባል የላትም ልታገባ ግን ፍቅረኛ ያላት ታይታለች ነው። ከዛ በኋላ እሱ ደወለ ክፈተው ታው ልጅ ያላት ሌላ ናት። ሁለት ሰው እኮ ነው እያልኩ ያለው እኔ ይሄን ስለዚህኛው ታሪክ ነው እኮ ይሄኛው እሱ አይደለችም ከሰማው ይሄው እንስማ ይሄው ከሰማው እና እቺ ነው ልጅ ደግሞ ሳቀት ቀሚሱን ለብሰ ስቀጥረኝ ራሱ ቤተክርስቲያን ካለው ተቀጥረኝ ጠልዋል ለብሰ በታምር ጸጉሯን አታሳየም እንትሻሻቱ ምናምን ነገር ነበር። ከዛ በኋላ አሁን ሰባት በቃ ታሪክ ጸጉሯ በጣም ረጅም ነው። ቆንጆዬ ነው በጣም ከባድ ለቀው አገላለጽ ራሱ በጣም ከባድ ነው። ፍቅረኛ ነው እንጂ ያላት አይደለ። እኔ እዚህ ላይ ወለ ፍቅረኛ ነው እንጂ ያላት ባል አይደለም። እዚሁ ላይ ተያይዞ ነው የምታወራው ካስታወስክ ያ ሌላ ሴት ናት እኮ ገባኝ። ሴቶቹ የተለያዩ ሊሆኑ ይችላሉ። እኔ ታሪኩን ነው የፈለኩት። ከዛ በኋላ ግን ባለትዳር ልጅ እንዳላትም አላውቅም። ሄድኩኝ እሱን ታሪክ እና ከዛ ውጭ 150 ሴቶች ምናምን ነገር ባለትዳሮች ነው ያልከኝ። አንተ ጋር አልተኛሁም አላልክም? አንተ ከ150 ባለትዳር ሴቶች ጋር ተኝታል እኮ ነው ያልከኝ እኮ። በቃ እናስተካክለው ቁጥሩ። ስለዚህ ምን አለ መሰለህ ስንጀምርም አሁን ብያለሁኝ ይሄ እዛ ጋር ያቀረብኩት ታሪክ ሙሉውን ገብተህ ያው ዩቲዩብ ላይ የምልክ ማለት ነው። አንድ ያስጨርሰኝና ልቦለድ ነው የምትለው ሙሉ ልቦለድ አይደለም፣ ሙሉ ሪል አይደለም። መጽሐፍ ደርሳለሁኝ። ከድርሰቴ ውስጥ አንድ ዲያሎግ አለ። ያ ሪል ከማየው ላይፍ ላይ የተመሰረተ ነው። ስለዚህ ያኛውን ይህንን ከዚህ ፓርት ላይ ለሰዎች ላቅርብ ብዬ ያመጣሁት ሀሳብ ነው ያቀረብኩት እንትን ነው። ይሄ ድርሰቴ ነው ገብቷል። ግን ከነዚህ ካቀረብኩት ከሙሉ የህይወት ታሪኬ ላይ ከ2 ሰዓት ከምናምኑ ኢንተርቪው ውስጥ እንትን ይሄ ከመጽሐፌ ላይም የገባለ ሪል ላይፌም አብዛኛው ግን ሪል ላይፌ ነው። ወደ 90% የሚሆነው እንደዛ ነው። ግን እውነታውን ስነግርህ